በነጻነት ልንኖር ክርስቶስ ነፃ አወጣን ይላል። ገላትያ ምዕራፍ 5 ቁጥር 1 ላይ በነጻነት ልንኖር ማን ነፃ አወጣን? በምኑ ነው ነፃ ያወጣን? ነፃ ማውጣቱን ያረጋገጠልን ያተመልን በምኑ ነው? በትንሣኤው ታተመ። ከዲያብሎስ አገዛዝ ባርነት ነፃ አወጣን። በነጻነት ልንኖር ክርስቶስ ነፃ አወጣን ይላል። እንግዲህ ጸንታችሁ ቁሙ ይላል። ይሄ ነው ዋናው። ጸንታችሁ ቁሙ። ነፃ አውጥቶናል ክርስቶስ። ስለዚህ ጸንተን እንቁም። በሃይማኖት ጸንተን እንቁም። በሕገ ወንጌል ጸንተን እንቁም። በምግባር ጸንተን እንቁም። በአገልግሎት ጸንተን እንቁም። ዳግመኛም በባርነት ቀንበር አትያዙ። በነጻነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ። ዳግመኛ በባርነት ቀንበር አትያዙ። ሞት አይቀርም አይደል? ሞት ይቀራል። ሁላችንም ተራ ይዘናል፣ ሰልፍ ይዘናል። ግን አምላካችን ኢየሱስ ክርስቶስ ክብር ምስጋና ይግባው ሞትን እንዳንፈራ ሞታችንን ምን አድርጎልናል? ስለዚህ አንድ ክርስቲያን ሲሞትና ወደ መቃብር ሲገባ ማለት መኝታ ቤቱ ገባ ነው የሚባለው። በቃ እፎይ ሊል እስከምን ድረስ? እስከ ትንሣኤ ዘጉባኤ። እውነት አሰት